እንግዲህ ምስት ላይ ከባድ ጉዳት ፈጥራ ነበረ። ያው እንግዲህ ታፈስዬ ራሷ ላይ ከባድ ሪስክ ብትወስድም እሷን ግን ለማዳን ችላለች፣ በአምላክ እንዳለው ማለት ነው። የወይዘሮ ይፍቱን እንግዲህ መድኃኒት ያዘጋጀችውን በውሃ ቀይረዋለች። በውሃ ቀይራባት እንግዲህ ልጅቷ ግን አውቃ ነበር እንደዛ የጮኸችው እንጂ ምንም አልሆነችም ማለት ነው። ከዛ በኋላ እንግዲህ ታፈስ መድኃኒቱን መቀየሯ ተሰማ ማለት ነው። ከዛም እንግዲህ ወይዘሮ አቶ አለም ልጅቷን ይዞ ሐኪም ቤት ሄዶ ይዟት መጣ። ልክ ምንም ነገር እንዳልተፈጠረ ምንም ነገር እንዳላደረገች ሆና እንግዲህ ሀክት ስታደርግ ነበር ወይዘሮ ይፍቱ ማለት ነው። እትዬ አረ ጡር ስሩ እንዴ! ጡርም እኮ አለው። ምን ነው በዚህ ደረጃ ደግሞ መዋሸት አያስፈልግም ስትል የእውነት ሳቄ ነው የመጣው። እና ታፈስ አይታፈስዬ እንግዲህ ራሷ ላይ ከባድ ችግር ብላ ተጋፍጣ ነው ርስትን ዛሬ ያዳነቻት ማለት ነው። ግን ደግሞ ወይዘሮ ይፍቱ በመጨረሻም ደረሰችበት። እንግዲህ ልጅቷን ወግራ ለቀቀቻት ማለት ነው። ሄርሜላ ደግሞ አቶ አለምን እንግዲህ ደውላ አስፈራርተዋለች። ታዲያ ዛሬ ከሱ ጋር እንዲያድር ነው መሰለኝ ቀጥ ብሎ ሄዷል። እናም የልጅህን አይን ልታጠፋ የነበረችው ታፈስ ነች አለች። ምን? ወይዘሮ ታፈስ ወይዘሮ ይፍቱ ያደረገችው እሷ ቢሆንም ትዕዛዝ ግን የሰጠሻት አንቺ ነሽ አላት። ከዛ በኋላ እንግዲህ ልጅቷን መሬት ላይ ረግጣ ከዚህ ቤት ተባረሻል አለቻት። መቼም አትባረርም ታፈስ ሲጀመር ማለት ነው። እናም በአምላክ እንግዲህ ሲደወልለት ባለማንሳቱ በጣም ነበር የተጸጸተው ማለት ነው። በጣም ተጸጽቷል። ለምን እብስትም ደውላለታለች፣ ታፈስም ደውላለታለች ልጅቷ እንደዛ ስትጮህ ማለት ነው። እሷ ግን ያንን መድኃኒት አይኗ ውስጥ ጨመረችባት። ሄዳ ክላሷ ቁጭ አለች። ስንት አይነት ወሬ ያወራች። እኔ አሁን ያልገባኝ ነገር አንድ ነገር አለ። እሱ ምንድነው? የአቶ አለም ነገር። አቶ አለም የምሩን አዝኖላት ነው ለብስት ወይስ እያስመሰለ ነው? ምንም ሊገባኝ ያልቻለው እሱ ብቻ ነው። እና ዞሮ ግን እንግዲህ ሐኪም ቤት ወስዷታል። ተመልሳ መጣች። ብስትዬ በጣም ደብሯታል፣ ከፍቷታል። ዛሬ ታፈስ ባትኖር ኖሮ እዚህ አይንሽን አጥፍታ ልታስቀምጥልሽ ነበር። እሷ እግርሽን አስመድምዳ ለማስቀመጥ ብታስብም እሱም አልተሳካላትም። ይሄማ አልተሳካልኝም ሌላ ሞክራለሁ ብላ ይኸው ያሰበችውን አደረገች። አየሽ፣ ለዚህም ነው ተጠንቀቂያት ይቺ ሴትዮ፣ ከእሷ ጋራ እልህ አትጋቢ እያልኩ የነገርኩሽ ለዚህ ነበረ። ሴትዮዋ ቀላል ሰው አይደለችም። እሱ ራሱ እንግዲህ ጉሮሮዋን ይዞ ትንፋሿን ቆርጦት ነበረ። ከዛ በኋላ እንግዲህ እገላታለሁ፣ አለቃትም፣ እንደዚህ ያደርጋታለሁ እያለ እንግዲህ እሱ ፉከራውን ቀጥሏል ማለት ነው። በአምላክ ያደርገዋልም ደግሞ በአምላክ በጣም ነው የተናደደባት በሴትዮዋ ማለት ነው። በህጡ አንቺ ኧረ ምን ፍጡር ነሽ? ምን አይነት ጉድ ነሽ? ቆይች ልጅ ምን አድርጊ ነው የምትያት? ለምንስ ነው እንደዚህ የምታሰቃያት? ኧረ እባክሽ ፈጣሪን ፍሪ እያለ እንግዲህ እንትን እያላት ነበረ። አንተ ልጅ አርፌ አልቀመጥም ብለሃል። እኔ ተናግሬያለሁ። ብቻ ያውልህ የሚመጣብህን ነገር የምትችል ከሆነ መጋፈጥ ትችላለህ። እኔ ተናገርኩ አለበለዛ እያለች እንግዲህ አሁንም እንደዛው እንትን ቀጥላለች ማለት ነው። ዞሮ እንግዲህ አብረን የምናየው ይሆናል ማለት ነው። ወይዘሪት ይፍቱ ስራ ጉዷ እንትን ይለዋል ማለት አይለቀውም። ሰውየው እንደምታዩት ቀላል ሰው አይደለም። ግን ምን አይነት ጉድ! እኔ እንጃ የሰው ልጅ በዚህ ደረጃ ይሄን ያክል እንደዚህ ጨክናል ብዬ ምንም የማስበው ነገር የለም። በእውነት በጣም ነው እኮ የምታሰቃያት ወይዘሮ ይፍቱ። ለምን እንደምታሰቃያት ነው ግራ የሚገባኝ እኔ ራሴ ማለት ነውና በጣም እያሰቃየቻት ነው ምናምን ነገርና ልጅቷም በቃ እኔ ከዚህ ቤት ወጥቼ ቤቴ መሄድ እፈልጋለሁ፣ እዚህ ቤት መሆን አልፈልግም ብላ ብትልም ነገር ግን ከዚህ ቤት የትም መሄድ አትችይም፣ እዚሁ ነው መሆን ያለብሽ። ከዛ በኋላ እንግዲህ እሱም የትም አትሄጂም፣ እዚሁ ነው መሆን ያለብሽ፣ ከዚህ የትም አትሄጂም
እያለ ቢላትም እንግዲህ ያው ነገሮች አንዳንዴ ሰው እንዳሰበው አይደለም፣ ፈጣሪ ካልተጨመረበት በስተቀር። ዞሮ እብስትዬ አሁንም ህይወቷ አደጋ ላይ ነው። ጭራሽ ታፈስ ከዛ ቤት ከወጣች የእብስት ህይወቷን እንደዛው ነው የሚሆኑት። ታፈስ ነች እስከዛሬ የሚያቆየቻት። ታፈስ ሀሳቡን ታመጣለታለች፣ በአምላክ እንደዚህ ያደርግ ይላታል ማለት ነው። እናም ታፈስ ባትኖር ኖሮ ዛሬም እንግዲህ እብስት አይኗን ልታጣ ነበረ። እና ወይዘሪት ይፍቱ ስራ አላማዋ ምን እንደሆነ ራሱ ሊገባኝ አልቻለም። ሲቀጥል ደግሞ የሰው ልጅ በዚህ ደረጃ ሰው እስከ አላቅም። የምር በጣም ነው እኮ የምታሰቃያት አደይ እብስትን ማለት ነው። ይቅርታ አደይ ያልኩኛ። እንግዲህ ዞሮ እብስትዬ ደህና ሆና መታለች ማለት ነው። ግን ደግሞ አሁንም ትገለኛለች እች ሴትዮ። ግን ለምንድን ነው የምታሰቃየኝ? ምን አደረኳት? ምንም። በቃ እሷ እንደዚህ ናት። እኔ የእናቷን ልጅ የማትወደኝ አንቺ ልትወድ ትችላለች እንዴ? ሴትዮዋ ማንንም አትወድም። የምትወደው ገንዘብና ገንዘብ ብቻ ነው። ክፋቷ እፊቷ ላይ ይነበባል እያለ እንግዲህ ኧረ ብቻ እንደው ይፍቱ ስራ ትጋለጣለች። ያውቃል እኮ ባልየው እሷ እንደዚህ እንደምታደርግ። ይፍቱ እዚህ ነገር ላይ ያንቺ እጅ የለበትም አይደል ሲል መላሷ ሁሉ ነበር የተሳሰረው በሰዓቱ ማለት ነው። አያቸው የሰው ልጅ እንግዲህ ክፋቱ ይሄ ነው። ለምን እንደዚህ ምቀኝነት፣ ተንኮል ለምን ያስፈልጋል? ስንት ሺህ ዘመን ሊኖር ነው ጋይስ? የምሬን እኮ ነው ማለት በቃ ተንኮል። እቺ ልጅ ምንም አላደረገቻትም። እናትም የላትም አባትም። ቤተሰቦቿን የጨረሱባትም እነሱ ራሳቸው ናቸው። አሁን ደግሞ ድጋሚ ሌላ ተንኮል ሸርበው መጡ። ብቻ በጣም ታሳዝናለች እብስትዬ። አሁንም እሷ በዚህ በዝምታ ከቀጠለች ሌላ ችግር ነው የምትፈጥረው። ስለዚህ የሆነ ነገር ማድረግ አለባት ብዬ ነው የማምነው፣ እብስት ማለት ነው እንጂ ሰዎቹ እንዲሁ በቀላሉ የሚለቋት ሰዎች አይደሉም። እሷም ዝምታን መርጣለች። እንደዚህ ውስጥ አሁን ታፈስ ከዛ ቤት ከሄደች ጭራሽ ህይወቷ ከባድ ነው የሚሆንባት። እናም አሁን በአምላክ ቤት ውስጥ ስላለ አቶ አለም እንኳ የለም። በአምላክ ያው እንዳትሄድ ያደርጋታል ብዬ ተስፋ አድርጋለሁ እንጂ ምክንያቱም ታፈስ ከዛ ቤት ከወጣች ሴትዮዋ እንደፈለገች ነው የምትሆነው። እንደፈለገች በቃ ልጅቷን ሰከንድ አይፈጅባትም የሆነ ነገር ለማድረግ ማለት ነው። እብስት እኮ ግን አሁን መራመድ ትችላለች። እቤት ውስጥ አለማዋል በቃ አለቀ አይደለ? አብነት ጋር ሄዳ ማዋል፣ ከዛም ወደዛ ወደዚህ እያለች ብቻ አላቅም። እናም ወይዘሮ ኤርሜላ እንግዲህ አቶ አለምን በምን እንዳስፈራራቸው አላቅም። በዛ በቪዲዮ ነው መሰለኝ እንግዲህ እሱም ሲበር ሄዷል እና ናኒ ጋደር ነው መሰለኝ አላቅላትም። ብቻ ምን እንዳሰበች ዞሮ እንግዲህ አብረን የምናየው ነው የሚሆነው። ግን የወይዘሮ ይፍቱ ስራ አረ እንደው ትዬ የዚሽ ልጅ ጦር እንደው ደፈት ያደርጎታለች። አይታፈስ የሆነ ታፈሰ በጣም ነው የምወዳት እትዬ። የዚሽ ልጅ ጦር መቼም አይለቆትም። እንደው ደፈት ያደርጎታለች። አንቱ ብሎ ስድብ አለ እንደ ጎበዝ እንደ ታፈስ የምር በጣም ነው ዘና የምታደርገኝ። ዞሮ እንግዲህ እሷ ባትኖር ኖሮ በስትዬ ዛሬ ሁለቱንም አይኗን አታ ነበረ። ሰው እንዴት በዚህ ደረጃ ተንኮል ይማራል? ጌታ ሆይ ትዕግስቱን ስጠኝ። የዚህ ሴትዮ ደግሞ የከፋ ነው በእውነት በቃ ተንኮሏ በጣም እኔ እንጃ ምን እንደምላችሁ። ብቻ ዞሮ እንግዲህ ከዚህ ቤት ተባረሻል፣ ነገ ወፍ ሳይንጫጫ ከዚህ ቤት ወጥተሽ እንድትሄጂ ብላ እንግዲህ ልጅቱን ስታሰቃያት ነበረ ማለት ነው። እንግዲህ ስትሄድ አትሄድ የምናውቀው ጉዳይ የለም። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ይፍቱ ስራ እብስትን በጣም አሰቃየቻት፣ በጣም ማለት ነው። የምር ለምን እንደዚህ እንደምታደርጋት ራሱ እኔ ግራ ነው የሚገባኝ። ልጅቷን ስቃዩን አበዛችሁ።